በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላንም እውነት ነው። በችግር ቀን እንኳን ሰው ጥላ ይከዳል። እውነት ነው። በችግር ቀን ሁሉም ወዳጆች ገሸሽ ይላሉ፣ ዞር ይላሉ። ከችግሩ ጋር የሚጋፈጠው የችግሩ ባለቤት ብቻ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በችግር ጊዜ ፈተና ሳይበግራቸው ፍርሃት ሳይሸብባቸው ወዳጅነታቸውን የተባበሩት አረብ ኤምሬት በተቸገረችበት ወቅት በተግባር ያረጋገጡ የመጀመሪያው የዓለም መሪ ናቸው። ለወዳጅነታቸው አብሮነታቸውን ለማስቀጠል የሀገር ጥቅምን ለማረጋገጥ ችግር አልበገራቸውም፣ ፍርሃት አልሸበባቸውም፣ ምንም አይነት ነገር አላስቆማቸውም። ለዚህ ነው ጀግና ነው። ለዚህ ነው ፍርሃት አያውቅም። ለዚህ ነው እያንዳንዱ የሚያደርጋቸው ነገሮች በሙሉ በበሰለ መልኩ በድፍረት የተሞሉ ናቸው የምለው ለዚህ ነው። እውነትም በችግር ቀን ብዙዎቹ ከአረብ ኤምሬት ሲርቁ ጠቅላይ ሚኒስትሩ በየአገሩ የሚተኮስ ከኢራን በኩል የሚተኮስ ሚሳኤል ሳይበግራቸው ከሌሎች በኩል የሚመጡ ጥቃቶች ሳይበግራቸው ባህር አቋርጠው በአየር ተጉዘው ዱባይ ደርሰው የኢትዮጵያን አጋርነት ለዱባይ ያረጋገጡ የኢትዮጵያን አጋርነት ከዱባይ ጋር ያስቀጠሉ ከዓለም የመጀመሪያው ልባም መሪ ነው ማለት ነው።